ሁለተኛው ቋንቋ ስለሆነ ብዙ ፐርፌክት ላልሆን እችላለሁኝ። ይሰማል አይደል? ግን በደንብ ይሰማል። እኔ ቲክቶክ ዘፈን ለመስማት ወይ ቪዲዮ ለማየት ነበር የምገባው። ጌታ በሚያውቀው ስብከት ቁጭ ብዬ የሰማሁት የመጀመሪያ ነው። ገና እንደገባው ብቻ የምትጠቀማቸው ወይ አንደበት ሊሆን ይችላል አላውቅም፣ ቁጭ ብዬ እንድሰማቸው መዝሙሮቹ እንድከታተል አደረገኝ እና ዛሬ በቃ መሸነፍ ፈለግኩ። ምድራዊ ሕይወት ውስጥ ያለው ሰው ነኝ። ቤተሰብ ኦርቶዶክስ ናቸው ማለት አባቴም እናቴም ስንወለድ፣ ግን 6 ነን። ከ6ታችን የቀረሰው ነኝ ሁሉም ፕሮቴስታንት ሆኗል እና ማዘር እናቴ ደግሞ ኃይለኛ ኦርቶዶክስ ነበረች። መጨረሻ እሷም ልጇን ሰጠች። አንቺ ኮንሽማ እኔ እሆናለሁ እል ነበር፣ ግን ያለሁበት የምኖረው ህይወት ምንም በቃ ወደ ጌታ የሚያቀርበኝ አልነበረም። በጣም ኃጢአት ውስጥ ነው ያለሁት። በቃ አላውቅም። እኔ ዲጄ ነበርኩ፣ ክለብ ውስጥ አልጠፋም፣ ምድራዊ ህይወት ሁሉ እጠቀማለሁ። ሰለቸኝ ሁሉ በቃ እኔ እጅ መስጠት ፈለግኩ። አንዴ ማዘር ስለሚያማት ቸርች ይዣት ሲሄድ ተጸልይልኝ፣ በቃ ይበቃሃል ተብያለሁ። ወደ እግዚአብሔር ቀረብ ብዬ ነበር። እሺ ብዬ ቀጠሮ ይዛለሁኝ። ግን ጌታ በሚያውቀው ከነገ ጀምሬ እኔ የቸርች ሰው መሆን እፈልጋለሁ። በቃ ሰልችቶኛል፣ ደክሞኛል፣ መዳን እፈልጋለሁ። በጉብዝና ወራት የሚላት ቃል ሁሌ አይምሮዬ ውስጥ ናት እና እያየሁ ወጣትነቴም እያለፈ ነው እና መዳን እፈልጋለሁ፣ እርዱኝ እላለሁ። የት ነው የምትኖረው ማቲ? ውልደቴ የወለጋ ልጅ ነኝ። ከ2000 ጀምሬ ግን አዲስ አበባ ነው የምኖረው። መንግስት ሰራተኛ ነኝ። አሁን ያለሁት ነቀምት ነው ለስራ እጄ። እንደ አጋጣሚ አሁን መንገድ ተዘግቶ ጥሩ ሁኔታ ላይ አይደለም እና እኔ ነፍሴ እንድትድን እፈልጋለሁ። ምንም ነገር ቢፈጠር እንደባከንኩ መቅረት አልፈልግም። ጓደኞቼ ትዳር ይዘው ልጅ ወልደው አሁን እየቀናሁ እና በጌታ ብሆን ብዬ አስባለሁ አንዳንዴ እና ብዙ ህይወት አይለው ከንቱ ነው። እግዚአብሔር በሚያውቁ መዳን እፈልጋለሁ። አራዳ ነኝ ይል ነበር፣ ግን አይደለሁም። እርድና እግዚአብሔር ቤት የቀረበ ነው። በቃ እኔ ከዛሬ ጀምር የምኖረውን ስታይል መተው እፈልጋለሁ። በቃ እኔ ወደ እግዚአብሔር መሄድ እፈልጋለሁ። ነገ እኔ አራራ ቸርች መሄድ እፈልጋለሁ። የትኛው መገልገያ ላይ ስለ እግዚአብሔር ሲመሰክር ሲናገር መስማት ምርጫዬ መሆን እፈልጋለሁ። የሚይዛቸው ነገሮች ሱሳሱስ ነገሮች እኔ ወንጌል ተሸካሚ መሆን እፈልጋለሁ። ምኞቴ ደግሞ በቃ መንገድ ላይ ስለ እግዚአብሔር የሚሰብኩት ኢየሱስ ጌታ ነው የሚሉት ሳይ እቀናለሁ። እድለኛ ናቸው እላለሁኝ እና ከዛሬ ልብ እንዲሰበር እፈልጋለሁ። ፍርዱ በእርግጥ ሊያስመልጥ ፈልጓል ማለት ነው። በእርግጥ ነው የምልህ ማቲ፣ በእርግጥ ሊያስመልጥህ ነው። አንተ ማምለጥ ነው አይደል የፈለግከው? ግን ጌታ ራሱ ሊያስመልጥህ ነው የፈለገው። የሚገርምህ ሞት አያገኝህም። እግዚአብሔርን ታገለግላለህ በኢየሱስ ስምና ስልጣን። አያገኝህም። ትወልዳለህ። እግዚአብሔር መልካም ትዳር ይሰጥሃል። ተረጋግተህ ትኖራለህ በኢየሱስ ስምና ስልጣን። የእናትህ የቤተሰብህ አምላክ ልዑል እግዚአብሔር እግሮችህን በቤቱ ያጸናቸዋል። በጌታ በኢየሱስ ስምና ስልጣን በሕይወትህ የከበደ ጨለማ እስራቶች በኢየሱስ ስም የፈረሱ ይሁን። ማቲ እኔ ምለውም በላ ጌታ ሆይ ዛሬ ተሸንፌያለሁ። ወደ አንተ መጥቻለሁ። ልቤ አንተ ነው።
ልቤ ያንተ ነው። ጌታ ኢየሱስ ሆይ ጌታ ኢየሱስ ሆይ እንደ ሞትክልኝ አምናለሁ። እንደ ሞትክልኝ አምናለሁ። በሶስተኛውም ቀን ከሙታን ተነስተሃል። በልቤ አምናለሁ። በአፌ መሰክራለሁ። ኢየሱስ ጌታ ነው። ዓለምን፣ ሰይጣንን፣ ኃጢአትን፣ ስራውን እክዳለሁ። ኢየሱስን የህይወቴ አዳኝ አድርጌ በልቤ እሾመዋለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። ልጅ ስላረከኝ አመሰግንሃለሁ። አሜን አሜን። ጌታ ሆይ እንጸልይለታል። ሁላችሁም ጸልዩለት። በጌታ በኢየሱስ ስምና ስልጣን የሚከታተለው ጌታ ሆይ ማንኛውም የአጋንንታዊ ስራ ከህይወቱ የተቆረጠ ይሁን በኢየሱስ ስም። ጌታ ሆይ ከወንድማችን ህይወት ማንኛውም ጨለማ ጌታ ሆይ ራሱን ሲያገኝ አዲስ ሆኖ እንዲያገኝ ጌታ ሆይ ጨለማ የሚከታተለው ከላዩ ላይ በኢየሱስ ስም የተገፈፈ ይሁን። በኢየሱስ ስም የተገፈፈ ይሁን። በኢየሱስ ስም የተገፈፈ ይሁን። አሜን። በኢየሱስ ስም አእምሮ ነፃ ይውጣ። ልቡ ነፃ ይውጣ። ሁለንተናው ነፃ ይውጣ። አሁን ጌታ ሆይ አባት ሆይ በመንፈስ እንድትሞላው አሁን በህልውና እንድትሞላው ባዶነቱ ባንተ እንዲሞላ እንጸልይለታለን ለወንድማችን በኢየሱስ ስም አሜን። እንኳን ደስ አለ። ምን ይሰማሃል? ሰላም። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። እናትህ ጋር አሁን መደወል ትችላለህ እንዴ? አዎ ተኝታለች፣ ግን እደውላለሁ። አይ ከተኙ በቃ ጠዋት ደውለህ በቃ በጌታ ነኝ እማዬ፣ ለወንድሞችም ደውለህ ጌታን ሾሜዋለሁ በል። ጠዋት ቸርች ሂድ እሺ ማቲ። እሄዳለሁ። ማቲ ከሞት አዳነህ ጌታ፣ ከሞት አዳነህ። የያዝካቸው ነገሮች ከምንም አያድኑህም ነበር። ከምንም ልነግርህ እችላለሁ፣ ግን ቆሻሻ ናቸው። ከምንም አያድኑህም። በቃ ኢየሱስ ደረሰልህ። ህይወትን ልስጥህ የሚሉ ሰዎች ውሸት ነው። ጌታ ብቻ ነው ህይወቱን እውነት የሰጠ። እግዚአብሔር ይመስገን። አብዬ ተከታተለው፣ ደውልለት፣ በውስጥ መስመር ኮንታክት አድርገው። እሺ እሱን ይጻፍልህ። እሺ እሱ ቼክ አድርገው። በቃ ተባረክ፣ እንወድሃለን። እሺ እኔ ወንድም ማቲ ዛሬ ጥሩ እንቅልፍ ነው የምተኝ። እግዚአብሔር ይመስገን። አምልጠሃል። በሰዓት አባት ምን ተንበርክኬ ነበረ ከእሱ ጋር ለሱ ሰዓት ታስገባውን የሚየስለቱ
የ5 ዓመት ቋጠሮ ውስጤ ይዤ ነበረ። ያው ትንሽ ከወንድሜ ጋር 5 ዓመት ነው ወደ ማክሰም ወደ 6 ዓመት ሊሞላኝ ተደዋውለን መልስ አበባ ትንሽ አፕን ያደረገ ነገር ነበረ። በዩሮፕ ስመጣ ስደት እሱ በእኔ ላይ ተፈጠረው አንዳንድ ሚስቴክ ብዙ ሰክሪፋይድ ዋጋ ከፍያለሁ እና ያ ነገር በብዙ እጸልያለሁ። ግን ያው ይቅርታ እግዚአብሔር በጌታውን ይቅርታ ቶሎ ነው። ግን ማልፈጠረ አንዳንዴ ሰይጣን ደግሞ በቃ እንትን ላደርግ እፈልጋለሁ እና በቀደም ራሱ ከ2-3 ቀን በፊት እሱ ወንድምህን አፍቆሃል እባክህ ሊያገኝ ይፈልጋል ስትል እሺ ብሎ ይለኛል እንትንም ይለኛል እና አንተ ለእሱ ንስሐ የምታስገባ ሰዓት አላውቀውም ላይ እንዴት እንደወረደ እና አብሬ ነው ከልጁ ጋር ንስሐ የገባሁት። በምንጸልይ ሰዓት አብሬ እንትን እያልኩት ከላይ ላይ የሆነ ነገር ሲሄድ አየሁ። ተንበርክኬ እና እምባዬ እንዴት እንደወረደ አላውቀውም። ከልቤ ላይ የሆነ ነገር ሲነቅል ናቸው። ሃሌሉያ! እና የሆነ የከበደኝ ሸክም የሆነብኝ ነገር ነበረ። ብዙ ቦታ ላይ እንትን ብያለሁ እና በቃና ኢቭን ራሱ ቀደም ውስጤ በቃና የሆነ ናፍቆት የለ ውስጤ ውስጥ ገባ። ውስጤ ላይ በቃና የወረደውን ባለ ነገር አልችለውም። ከላይ ደግሞ እንዲሄድ አላውቅም። መንፈስ ቅዱስ ከይጤን ብቻ ቅድም እንደጠሩት ነበር። እሱ ወሰዱልኛል ታግያለሁ። አልቻልኩም ነው የምለው። ለጌታ ገባ ላይ ነው የምለው። ማለት ከባድ ነው አይደለም። በርግጥ የአውሮፕ ላይ ታውቀዋለህ የሆነ ቀላል አይደለም። የምናልፍበት መንገዶች ጌታ ከእኔ ጋር ባይሆን ብዙ ነገር ውስጥ የሚያሻግረኝ ነው እና በምትጸልይበት ሰዓት ላይ ሆን ከልቤ ላይ የከበደኝ ሸክም የነበረ ነገር ሲሄድ በእንባ ታጠብኩና ውስጤ አሁን በቃ ናፍቆት መጠማት ገባ። በቃ መቼ ነው የምትደውይ? አሁን ማገኘት ውስጥ ምስሉ በቃ እና አይዶን ነው እንደምገልጽ አላውቅም። በጣም እግዚአብሔር ይችላል። በእውነት ብዙ 5 ዓመት ሙሉ ቀላል አይደለም። አብረን በአንድ ማህፀን ውስጥ በእርግጥ የተፈጸመብኝ ከባድም ነው እንትን አትልም። ግን ይቅር ባይነት ጥሩ ነው። ጌታ መሆን ግን አልቻልኩም አልኩት። ጌታ መውደድ እወደዋለሁ፣ ስጋ ወንድም ነው። ግን አንዳንዴ ለማድረግ ለመደውና ከ2-3 ቀን በፊት በእሷ ውስጥዮ ምን አፍቆሃል እባክህ እና ኢቨን እሷን ራሱ በሜሴንጀር ላይ በዋትስአፕ በምንድን ነው ፌስቡክ ላይ ትመጣብኛለች ብሎ ካራካል በቃ እንዲህ ገባ የሆነ ውስጥ በቃ ተራተኛ የሆነ ሰዓት ላይ እንትን ብሎ ካራካል በየት በኩል ሰብራ እንደምትገባ አላውቅም። የሚገርም ነገር እና በሜሴንጀር ትመጣብኛለች። ግን መቀለም በቃ ውስጤ በእሷ ላይ የነበረውን ሰበርኩት። ጌታ እንትን አደረገኝ። መልስ መመለስ ጀመርኩኝ። እና ከም በኋላ በፊት ናፍቆሃል ድምፅ ሊሰማ ይፈልጋል አለች። እዛ በሰሞኑ ደግሞ እየለመንኩ ነበር። ጌታ በቃ በታካንተ እጅ ውስጥ ያለውን ከሸክም አቅልላልኩ እና እንደምሳሌ ያስገባሁ እንደዚህ አይነት በጌታ ብዙ ዓመት ላይ እና ከውስጤ እንደነቀሩ አላውቅም። ከፊቴ ላይ የወረደው እንባ ልገልጽልህ አልችልም። አይኔን ጨፍኜ ከእሱ ጋር ተንበርክኬ ንስሐ ስገባ የነበረው እና ነገራቱን ሳንሰራው እንዲራሱ እንትን ክችን ውስጥ እየሰራ ነበር። እየረዳ አላውቀውም እና ከየት ውስጤ ላይ እንዴት እንደወረደኝ አላውቅም። የሆነ ነገር ነቀለን የሚቀል ነገር ውስጤ የሆነ ፍቅር በቃ ፍቅር በቃ ውስጤ ነው። እግዚአብሔርን በጣም በዚህ ምሽት አመሰግነዋለሁ። እኔ ይባረክ። ክብር ለኢየሱስ። ሊገልጸው አልችልም እና አንዳንድ ነገሮችን ይዘጋብኝ ነበር። ገባ ብዙ ይቅር ካልፈታ ገባ ነገሮች በሮች ይዘጋባል እና ብዙ በእግዚአብሔር አገልጋዮችም ተነግረውኛል። እነግራቸዋለሁ እኔ አልቻልኩም። በቃ እኔ ሰው ነኝ ግን እግዚአብሔር እንድችል አድርገኝ አልኩኝ። ዛሬ ለካ ቀኔ ነው። ዛሬ ቀን ነበረ። እግዚአብሔርን እጅግ አመሰግናለሁ።
እጅግ ባርኩልኝ፣ አመስግኑልኝ። አሜን። ክብር ሁሉ ለኢየሱስ። አሜን። እና እግዚአብሔር አሁንም የሚጠብቀው ኢሜል አለ ራሱ ቀጥሮ እግዚአብሔር ታወስታል ቃላታለኝ ከፊት የሚመጣ ኢሜል አለ። በቃ እኮ ፈታ እግዚአብሔር ይሁን ነበር የሚጠብቀው። እውነት ነው። በቃ አንተ ባርከን እንጂ ተፈታቋል። እውነት ነው። ተፈታ። በጌታ በኢየሱስ ስም ተከናወን። መንገድ በብርሃን ይሞላ በኢየሱስ ስምና ስልጣን። ጭጋግ ከፊት ይነሳ። ወንድምህን ፈትኸዋልና፣ ቤቱን ፈትኸዋልና፣ ያንተ የሆነ ነገር ሁሉ ይፈታ በኢየሱስ ስም ይለቀቅ። አሜን። አሁን ደውለህ አሁን ውጣና ደውለህ እና ተመልሰህ እሱ አይደለም በቃ አንተ ጸልይ አውራውና እኛ ከቤታችን እኔ እና ታላቅ ወንድሜ ነው እና እንደ ሰው ሌሎች ቤተሰቦች ፋሚሊ